ሰላም ቅዱሳን እንደምን አላችሁ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም የተባረከ ይሁን። እንግዲህ እንደተለመደው መርሃ ግብራችንን እንቀጥላለን። በዛሬው ዕለት የኃጢአትን ስርየት በተመለከተ ከባለፈው ክፍል የቀጠለ ነው። ሁለተኛ ክፍል ነው። የኃጢአት ስርየት በብሉይ ኪዳን፣ የኃጢአት ስርየት በአዲስ ኪዳን የሚል ክፍል አይተን ነበረ። እንግዲህ በብሉይ ኪዳን ዘመን የሰውን ልጅ ኃጢአት ወይም ደግሞ የሰውን ዘር ኃጢአት በሙሉ እግዚአብሔር በእንስሳት ደም፣ በዋኖስ፣ በርግብ፣ በኮርማዎች በየእንስሳቱ ደም የውጭ መንጻት ወይም ደግሞ የመንጻት ስርዓት ይካሄድ እንደነበረ በብሉይ ኪዳን ዘመን እግዚአብሔር ኃጢአታቸውን የሚያነጻው በእንስሳት ደም መሆኑን ባለፈው በተደጋጋሚ አይተናል። እንግዲህ በአዲስ ኪዳንም ደግሞ ስንመጣ ትምህርቱን በደንብ አድርገን አዲስ ኪዳን ላይ ትኩረት ላይ በማድረግ በብሉይ ኪዳን ዘመን እግዚአብሔር ራሱን የቻለ መቅደስ፣ ራሱን የቻለ ሕግ፣ ራሱን የቻለ ትእዛዝ ነበረው። በትእዛዙ በሕጉ መሰረት እግዚአብሔር በተናገረው በሕጉ መሰረት እስራኤላውያን እግዚአብሔርን ይታዘዙት ነበረ። እንግዲህ እግዚአብሔር በተናገረው ቃል መሰረት ከሕዝቡ ከእስራኤል ጋር ህብረት ያደርጋል፣ ወይም ደግሞ እስራኤል ለእግዚአብሔር ለሕጉ ለቃሉ ይገዛል። በእግዚአብሔርና በእስራኤል መካከል ደግሞ መሪዎች ነበሩ። እንደገናም ደግሞ ሕግ አለ። እንግዲህ እግዚአብሔር በእንደዚህ አይነት መንገድ ሲሰራ መጥቷል። በነ ሙሴ እግዚአብሔር ሲሰራ ነበር። በነ አብርሃም፣ በነ ይስሐቅ፣ በነ ያዕቆብ በልዩ ልዩ ሰዎች እግዚአብሔር በብሉይ ኪዳን ሲናገር እንደነበረ በብዙ መንገድ፣ በብዙ ጎዳና፣ በብዙ አይነት እግዚአብሔር የተናገረበትን መንገድ ማየት እንችላለን። ነገር ግን ትምህርታችን የኃጢአትን ስርየት በተመለከተ በኃጢአት ስርየት ላይ እግዚአብሔር ሰው ሲበድል፣ ሰው ሲያጠፋ፣ ሰው አምላኩ እግዚአብሔርን ሲያሳዝን ምንድን ነው የሚደረገው? ለሰራው ኃጢአት ለሰውየው ለኃጢአቱ ምትክ የሚሆን ወይም የሚፈስ የሚታረድ እንስሳ ይዞ ይመጣል። ለምን? ሰውየው ኃጢአት ሰርቷል። ያለ ደም ስርየት ስለሌለ ማለት ነው። ደም ሳይፈስ ስርየት የለም ብሎ መጽሐፍ ቅዱስም ስለሚያስተምር፣ ስለዚህ በብሉይ ኪዳን ዘመን እግዚአብሔር በእንስሳት ደም የሰዎችን ኃጢአት የማንጻት የማስተስረይ ልማድ ነበረ። ወደ አዲስ ኪዳን ስንመጣ ግን ልዩ ልዩ እንስሳትን ይዞ የመምጣት ባህል ስርዓት የለም። በአዲስ ኪዳን የአዲሱ ኪዳን መስዋዕት የአዲሱ ኪዳን ሊቀ ካህናት ክርስቶስ ኢየሱስ ስለሆነ በአዲስ ኪዳን ማንኛውም ኃጢአተኛ ሰው ወደ ኢየሱስ በመምጣት ኃጢአቱን በመናዘዝ በክርስቶስ ኢየሱስ ደም በመታጠብ በመንጻት በመቀደስ ይቀጥላል ማለት ነው። በብሉይ ኪዳን ዘመን ህሊናን የሚያነጻ የእንስሳት ደም አልነበረም። ልዩ ልዩ የእንስሳት ደም ፈሷል፣ ግን ህሊናን ከክስ ሊያነጻ የሚችል አልነበረም። በአዲስ ኪዳን ግን ከሞተ ህሊና የሚያነጻ የኢየሱስ ክርስቶስ ደም ፈሷል። ስለዚህ ዕብራውያን ምዕራፍ 9ን ባለፈው በደንብ አድርገን ስላየ ነው። ወደ ኋላ ሂዳችሁ ይህንን ትምህርት የምትከታተሉ ሰዎች የኃጢአትን ስርየት በተመለከተ በብሉይ ኪዳን ዘመን፣ በአዲስ ኪዳን ዘመን፣ አሁን ባለንበትም በዚሁ በአዲሱ ኪዳን ማለት ነው የኃጢአት ስርየት እንዴት እንደሚከናወን እግዚአብሔር የኃጢአትን ስርየት በምን አይነት መንገድ እንደፈታው በደንብ አድርገን ማየት እንችላለን። ስለዚህ እንደ መነሻ ሐሳብ በማርቆስ ወንጌል ምዕራፍ 1 ከቁጥር 4 ጀምሮ የጌታን ቃል ላንብ። ስለዚህ መጥምቁ ዮሐንስ በበረሃ እያጠመቀና ለኃጢአት ስርየት ነው የሚለው የንስሐ ጥምቀት እየሰበከ መጣ ይላል። የይሁዳ ሀገር በመላ የኢየሩሳሌም ሰዎች በጠቅላላ ወደ እርሱ በመሄድ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ በዮሐንስ እጅ ተጠመቁ ይላል። አሁን ዮሐንስ የሰበከው ነገር ምንድነው ስል የመንግስቱን ቃል ነው የሰበከው። ከመጠመቃቸው በፊት ወደ ዮርዳኖስ ዮሐንስ ወዳለበት ከመምጣታቸው በፊት በመጀመሪያ ደረጃ የሰሙት ነገር አላቸው እና ዮሐንስ መጥምቁ ዮሐንስ በበረሃ እያጠመቀና ለኃጢአት ስርየት ምን እያደረገ የንስሐ ጥምቀት እየሰበከ መጣ። የይሁዳ ሀገር በመላ ወደ ኢየሩሳሌም ሰዎች በጠቅላላ ወደ እርሱ በመምጣት ኃጢአታቸውን እየተናዘዙ ምናቸውን ነው የሚለው? ኃጢአታቸውን እየተናዘዙ። ምንድነው መጀመሪያ ያገኛቸው ነገር? የሰሙት ነገር መልእክት ሰምተዋል። ምን አይነት መልእክት? ኃጢአታቸውን እንዲናዘዙ ከሚመጣው ከእግዚአብሔር ቁጣ እንዲድኑ እንዲያመልጡ ዮሐንስ ምን ብሏቸዋል? ነግሯቸዋል። እንግዲህ ሰው ኃጢአቱን ለመናዘዝ የበደለውን ያጠፋውን ጥፋት በእግዚአብሔር ላይ ያመፀውን እያንዳንዱን ነገር በመጀመሪያ ደረጃ ሰዎች ከልብ እግዚአብሔርን ይቅርታ እንዲጠይቁ ትምህርት ነው የሚያስፈልገው። ቃል ያስፈልጋል፣ ወንጌል ያስፈልጋል። የምስራቹን ድምፅ መስማት አለባቸው ሰዎች። ዮሐንስ ግን እየተናገረ በነበረበት የመንግስቱን ስም ወንጌል እየሰበከ በዚያ በምድረ በዳ ሲመጣ የሰሙት ሰዎች ወደ ዮርዳኖስ መጡ። ኃጢአታቸውንም እየተናዘዙ ምን አደረጉ ነው የሚለው? ተጠመቁ።
ምንድነው ስብከቱ? የኃጢአት ስርየት ነው። የኃጢአት ስርየት በምንድን ነው ብለን ስንል እንግዲህ በአዲስ ኪዳን ብዙ የኃጢአት ስርየት የተገለጠበት የኃጢአትን ስርየት ሰዎች ያገኙበትን መንገድ ማየት ይችላል። እንግዲህ ዮሐንስ ሰበከ፣ ሰዎች በዮርዳኖስ ውሃ ኃጢአታቸውን እየተናዘዙ ተጠመቁ ነው የሚለው። ይሄ የኃጢአት ስርየት የተነገረበት ክፍል ነው። እንግዲህ የኃጢአት ስርየት ምንድን ነው ስንል ለኃጢአታችን ይቅርታን ማግኘት ነው። ለኃጢአታችን ለበደል ነው ላጠፋ ነው በእግዚአብሔርና በእኛ መካከል ለተደቀነብን ወይም ደግሞ በሰውና በእግዚአብሔር መካከል ለተፈጸመው በደል ወይም ደግሞ አለመታዘዝ በእግዚአብሔር ፊት በድለናል፣ አጥፍተናል፣ ተሳስተናል ብለው በደለኝነታቸውን አውቀው ሰዎች በአምላካቸው በእግዚአብሔር ፊት ራሳቸውን አዋርደው እንግዲህ ከቀደመው የኃጢአት መንገድ ተመልሰው በጽድቅ በቅድስና መንገድ እንዲሄዱ ንስሐ ማለት መመለስ ነው። አቅጣጫን ወደ እግዚአብሔር ማድረግ ነው። ወደ ሕጉ፣ ወደ ቃሉ፣ ወደ ክርስቶስ፣ ወደ ራሱ ወደ እግዚአብሔር ልብን ሰብስቦ ማምጣት ነው። ስለዚህ የንስሐ መንገድ ብለን ስንል ጠቅለል ብለን ሙሉ ማንነታችንን ወይም ሐሳባችንን ወደ ክርስቶስ ኢየሱስ በማምጣት ሕያው ወደሆነው ወደ እግዚአብሔር ወደሚያነጻው ወደሚቀድሰው ወደሱ መምጣት ነው። እንግዲህ ንስሐ ተጸጸተ ነው የሚለው። ንስሐ ማለት መጸጸት፣ ይቅርታ መጠየቅ፣ በቃ መመለስ ወደ ማን? ወደ እግዚአብሔር። ስለዚህ የበደለ ሰው ወደ እግዚአብሔር እንዲመለስ፣ ኃጢአት የሰራ ሰው ወደ እግዚአብሔር እንዲመለስ፣ እውነትን ያልተረዳ ሰው በእውነት ከቆመ በኋላ ስለ እውነት እንዲኖር ውሳኔውን ማስተካከል ነው። ስለዚህ ንስሐ መመለስ ነው። ወደ ማን? ወደ እግዚአብሔር ቃል፣ ወደ እግዚአብሔር፣ ወደ ራሱ፣ ወደ ልጁ ወደ ኢየሱስ መመለስ፣ ወደ መንግስቱ ቃል መመለስ፣ ወደ ጽድቅ ህይወት መመለስ፣ ወደ ቅድስና ህይወት መመለስ፣ ወደ እውነት ሁሉ መመለስ፣ እግዚአብሔር ወደሚወደው ወደ እግዚአብሔር ፈቃድ በሙሉ ልብ መመለስና መሰጠት፣ በንስሐ ህይወት መኖር። ሁሉ ጊዜ ሰው ሲበድል ኃጢአቱን መናዘዝ አለበት ማለት ነው። ስለዚህ ዮሐንስ ሲሰብክ ሰዎች ኃጢአታቸውን እየተናዘዙ በዮርዳኖስ ምን አደረጉ? ተጠመቁ ነው የሚለው። እንዲያውም ዝቅ ብሎ ሲናገር ዮሐንስ ምንድን ነው የሚለው? ዮሐንስ የግመል ጠጉር ይለብስ፣ በወገቡ ጠፍር ይታጠቅና አንበጣና የበረሃ ማር ይበላ ነበር። ስብከቱም እኔ ጎንበስ ብዬ ጫማውን ማሰሪያ መፍታት ከማይገባኝ ከኔ የሚበልጥ ከኔ በኋላ ይመጣል፣ እኔ በውሃ አጠምቃችኋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል ይላል። ምንድነው? እኔ የእግሩን ጫማ መፍታት ማልችል፣ ከኔ በኋላ የሚመጣው ግን ነው የሚለው። እኔ በውሃ ነው የማጠምቃችሁ፣ ከኔ በኋላ የሚመጣው ግን በመንፈስ ቅዱስ ያጠምቃችኋል ብሎ ይህ መንገድ መጥረግ ወይም ደግሞ ጎዳናን ማቅናት፣ ጥርጊያውን ማስተካከል ነው የዮሐንስ ስራ። ስለዚህ ሰዎች ለክርስቶስ ልባቸውን እንዲያዘጋጁ ምን ያደረገ? የንስሐ የኃጢአት ስርየት፣ እሱን ኃጢአታቸውን እንዲናዘዙና እንዲጠመቁ አደረጋቸው። ለምን? ልብን የማዘጋጀት ራስን የማዘጋጀት ማንነትን ለእግዚአብሔር መንግስት ለመስጠት ወደ እግዚአብሔር ለመመለስ የሚደረግ የዝግጅት ስራ ነው። ይሄ ዮሐንስ ልቡን የሰዎችን ልብ ወይም ደግሞ በዮርዳኖስ ዙሪያ ያሉትን እነሱ ወደ ዮርዳኖስ መጥተው የጠመቁትን ሰዎች ልብ ምን አደረገ? አዘጋጀ። ለማን? ለክርስቶስ ኢየሱስ አዘጋጀ። ለሚመጣው ለመሲሁ መንገድ ጠራጊ ሆኖ ተገለጠ ማለት ነው። ስለዚህ ሰዎችን ሁሉ ሊመጣ ካለው ጥፋት፣ ሊመጣ ካለው ፍርድ፣ ሊመጣ ካለው ከእግዚአብሔር ቁጣ፣ ሊገለጥ ካለው ከእግዚአብሔር ቁጣ ሰዎች እንዲድኑ እንዲያመልጡ እኛ አስቀድመን ክርስቶስ ኢየሱስ በአሁን ተመልሶ ከመምጣቱ በፊት ልባቸውን ለንስሐ እንዲያዘጋጁ ወንጌል መስበክ አስፈላጊ ነው ማለት ነው። ዮሐንስ እንዳደረገው እኛ ማድረግ አለብን ማለት ነው። ስለዚህ ሰዎች ለንስሐ ፍሬ ይበቁ ዘንድ ወንጌል አስፈላጊ ነው። ስለዚህ ይህንን ከተናገርን በኋላ ሉቃስ አንድ ላይም ስንሄድ የምናገኘው ነገር አለ። ተመሳሳይ እንደዚህ አይነት ነገር አለ። ሉቃስን እንየው። ሉቃስ 1 እንሄድና እንየው። እንግዲህ የኃጢአት ስርየት ወይም ደግሞ ክብር ለእግዚአብሔር ይሁን። ሉቃስ 1:77 ላይ እንደዚህ ይላል፣ በዘመናችንም ሁሉ በቅድስናና በጽድቅ በፊቱ ሊያቆመን ነው። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ የጌታን መንገድ ለማዘጋጀት በፊቱ ትሄዳለህና የኃጢአታቸውን ስርየት ከማግኘታቸው የተነሳ ለብዙ የመዳንን ዕውቀት ትሰጥ ዘንድ ከአምላካችንም በጎ ምሕረት የተነሳ የንጋት ፀሐይ ከሰማይ ወጣችልን። ይኸውም በጨለማ ለሚኖሩት በሞት ጥላ ውስጥ ላሉት እንዲበራና እግሮቻችንንም ወደ ሰላም መንገድ እንዲመራ ነው። ምንድነው የሚለው? ቁጥር 77 የኃጢአታቸውን ስርየት ከማግኘታቸው የተነሳ ለሕዝቡ የመዳንን ዕውቀት ትሰጥ ዘንድ ከአምላካችንም በጎ ምሕረት የተነሳ
የንጋት ፀሐይ ከሰማይ ወጣችልን ይላል። ከዚያ ሲቀጥል ብሎ ይናገራል። ይሄውም በጨለማ ለሚኖሩት በሞት ጥላ ውስጥም ላሉት እንዲበራና እግሮቻችንንም ወደ ሰላም መንገድ እንዲመራ ብሎ ይናገራል። ይሄ እንግዲህ ምንድነው የሚናገረው? የኃጢአት ስርየት ምንድነው? የኃጢአትን ይቅርታ ማግኘት የሚቻለው ሰው በሙሉ ልቡ ወደ አምላክ ወደ እግዚአብሔር ወደ ፈጣሪው ሲመለስ፣ በደለኝነቱን አውቆ ኃጢአተኝነቱን ተረድቶ መተላለፉን አውቆ ከእግዚአብሔር መንግስት ከቃሉ እውነት ከመንፈስ ቅዱስ ከራሱ ከእግዚአብሔር ከወልድ ህልውና መውጣቱን ተረድቶ ወደ ራሱ ወደ እግዚአብሔር ፈቃድ መመለስ ትክክለኛ የንስሐ ህይወት ነው። እንግዲህ ንስሐ ስንል ተጸጸተ ነው። አንድ ሰው በሰራው ኃጢአት ባደረገው ድርጊቱ ተጸጸተ ብለን ስንል ያ ያደረገውን ነገር ትቶ ወደ እውነተኛው መንገድ መጣ ማለት ነው። እገሌ ተጸጽቷል ማለት የቀደመውን ነገር ትቷል ማለት ነው። እንግዲህ መጽሐፍ ቅዱስ የሚያስተምረን የንስሐ ህይወት እንዲኖረን ያስፈልጋል ማለት ነው። እንግዲህ የኃጢአትን ስርየት በተመለከተ ስናይ ኃጢአት ማለት በቃ መተላለፍ ነው። እግዚአብሔር የተናገረውን ነገር አለማድረግ፣ በእግዚአብሔር ሐሳብ ላይ ጸንቶ አለመቆም። እንግዲህ የእግዚአብሔር ሐሳብ ቃሉ ነው። ይሄ የመንግስቱ ቃል፣ የመንግስቱ ወንጌል፣ የወንጌል የምስራቹ ቃል፣ ይሄ የእውነት ወንጌል ነው። በወንጌል ቃል ጸንተን እንድኖር እግዚአብሔር ይፈልጋል። ስለዚህ የኃጢአት ስርየት ብለን ስንል መመለስ ነው። በቃ ሰው መመለስ አለበት። የበደለ ሰው ወደ እግዚአብሔር መመለስ አለበት። እግዚአብሔርን ያልታዘዘ ሰው ወደ እግዚአብሔር መመለስ አለበት። ኢየሱስን ያልተቀበለ ሰው ወደ ኢየሱስ መምጣት አለበት። ኢየሱስን የተቃወመ ሰው ኢየሱስን ከመቃወም መቆጠብ መቻል አለበት። የንስሐ ህይወት በቃ ትክክለኛው ህይወት ላይ መምጣት መቻል አለበት ማለት ነው። ስለዚህ ዮሐንስ ደጋግሞ የሚነግረን ይሄንን ነው። እንግዲህና በዮሐንስ ህይወት የተገለጠው ነገር በጣም የሚገርመው ዮሐንስ ሰዎችን ለንስሐ የሚያዘጋጅ በቃ ለክርስቶስ ልባቸውን እንዲሰጡ ሊመጣ ሊገለጥ ስላለው ስለ መሲሁ ስለ ክርስቶስ አስቀድሞ በመምጣት ጎዳናው ስርጓጉጥ የሆነውን የሰውን ልብ ጠማማ የሆነውን የማይታዘዘውን በክፋት በአመፃ በበቀል በቁጣ በብዙ እስራት በጥንቁልና በሟርት በመተት በተለያየ ነገር የተተበተበውን የሰውን ህይወት ምን ማድረግ ነው? ወደ ንስሐ ህይወት ማምጣት፣ ሰዎች ከቀደመው ነገራቸው እንዲቆጠቡ የማድረግ ስርዓት ፈጸመ ዮሐንስ። ስለዚህ የንስሐ ህይወት በጣም አስፈላጊ ነው። ንስሐ ከሌለ መዳን የለም። ንስሐ ከሌለ ጽድቅ የለም። ንስሐ ከሌለ ምንም አይነት ከእግዚአብሔር ጋር ህብረት ማድረግ አይቻልም። በቀደመው የኃጢአት መንገዳችን እየሄድ እግዚአብሔርን ማምለክ አንችልም። እግዚአብሔርን ለማምለክ በመጀመሪያው ኃጢአተኛ የሆነ ሰው ሁሉ ኃጢአቱን መናዘዝ መቻል አለበት። ንስሐ መግባት አለበት ከእግዚአብሔር ጋር ለመኖር እግዚአብሔር በህይወታችን እንዲሰራ እግዚአብሔር ልጁን ኢየሱስ ክርስቶስን ልኮልናል። ልጁን ካላመን የንስሐ ህይወት ከሌለን እግዚአብሔር ከኛ ጋር እንዴት ይኖራል? ምክንያቱም እግዚአብሔር ቅዱስ ነው፣ ከኃጢአት ጋር አይተባበርም፣ ኃጢአትን ይጠላል፣ ኃጢአተኛውን ሰው ግን ይወዳል። ስለዚህ ሰዎች በክርስቶስ ኢየሱስ እንዲያምኑ አስፈላጊ ነው። ስለዚህ ዮሐንስ መጀመሪያ ጥርጊያውን ይሄ የቆሸሸውን የሰውን ማንነት ለንስሐ እያዘጋጀ ለሚገለጠው ለመሲሁ ለክርስቶስ ልባቸውን እንዲያቀኑ እንዲሰጡ ማንነታቸው ለእግዚአብሔር ልጅ ለክርስቶስ ኢየሱስ እንዲሰጡ በቃ ጥርጊያውን ነው ያስተካከለው። ስለዚህ ይሄ ምን አድርጓል? ክርስቶስ ሲመጣ በትክክል ደግሞ ዮሐንስ ያስተማረውን የሰበከውን ክርስቶስ ራሱ ደግሞታል። ለንስሐ የሚገባ ፍሬ አድርጉ ነው ያለው። የኃጢአት ስርየት የሚመጣው ቃሉን ከመስማት ነው፣ ወንጌሉን ከመስማት ነው። ጽድቅ የሆነውን የእግዚአብሔር ጽድቅ የሆነውን ኢየሱስ ክርስቶስን ከማወቅ ነው። ሰው ኃጢአተኛ መሆኑን በተሳሳተ መንገድ እየሄደ መሆኑን ከእግዚአብሔር ሕልውና ከእግዚአብሔር መንግስት ከእግዚአብሔር ቃል ውጭ መሆኑን የሚያውቀው የሚረዳው ይሄ ዘላለማዊ የሆነው የእግዚአብሔር የቃሉ ምስጢር በልቡ ውስጥ ሲፈስ በትክክል እግዚአብሔር ወደ ማወቅ ሲመጣ ወደ መረዳት ሲመጣ ኃጢአተኝነቱን ግልጥ አድርጎ ያየዋል። ስለዚህ ለሰው ልጅ ምን ያስፈልገዋል? ወንጌል ያስፈልገዋል። የምስራች ድምፅ ያስፈልገዋል። ንስሐ ግባ ተብሎ የሰው ልጅ ሊነገረው ያስፈልገዋል። ወንጌል ካልተሰበከለት ኃጢአተኛ መሆኑን በደለኛ መሆኑን በእግዚአብሔር ቁጣ ስር በእግዚአብሔር ፍርድ ስር እንዳለ በትክክል ወንጌል አብሳሪዎች ካልነገሩት ሰውየውን ኃጢአተኝነቱን እስካላወቀ ድረስ በኃጢአቱ ሊቀጥል ይችላል። ስለዚህ እንደ ዮሐንስ የሰዎችን ልብ ለክርስቶስ ማዘጋጀት ቀዳሚው ነገር ነው። ስለዚህ ወደ ንስሐ ህይወት እንዲመጡ እንደገና ደግሞ በህይወታቸው የንስሐ ፍሬ እንዲያፈሩ ምን ያስፈልጋል? ወንጌል ያስፈልጋል። ዮሐንስ እንዳደረገው ማለት ነው። ስለዚህ አዘጋጃቸው ዮሐንስ። ስለዚህ እኛ ከዮሐንስ ህይወት የምንማረው ነገር ምንድነው ከተባለ መንግስተ ሰማያት ቀርባለችና ንስሐ ግቡ
ለንስሐ የሚገባ ፍሬ አድርጉ ብለን እንደ ዮሐንስ በአደባባይ መናገር መጮህ መቻል አለብን ማለት ነው። ያኔ የሰዎች ልብ ይከፈታል፣ የሰዎች አይምሮ ይነቃል፣ በደለኝነታቸውን ያውቃሉ፣ ውድቀታቸውን ያውቃሉ፣ ከእግዚአብሔር መለየታቸውን፣ ከእግዚአብሔር መንግስት ውጭ መሆናቸውን፣ ከእግዚአብሔር ልጅ ከኢየሱስ ክርስቶስ ውጭ መሆናቸውን፣ እግዚአብሔርን መምሰል የማይችሉ መሆናቸውን በደንብ አድርጎ ያስረዳቸዋል። ስለዚህ እንደ ዮሐንስ አዋጅ ነጋሪ መሆን አስፈላጊ ነው ማለት ነው። ስለዚህ የኃጢአት ስርየት ዮሐንስ በደንብ አድርጎ ደጋግሞ ሲናገር እንመለከተዋለን። ለምሳሌ ሶስት ላይ ስንመጣ ዮሐንስ የተናገረው አየን። እንግዲህ 3 ላይም ስንመጣ የምናገኛቸው ነገሮች አሉ። በሉቃስ ወንጌል ምዕራፍ 3 ከቁጥር 3 እንደዚህ ይላል፣ እርሱም ለኃጢአት ስርየት የሚሆን የንስሐን ጥምቀት እየሰበከ በዮርዳኖስ ወንዝ አካባቢ ወዳሉት ስፍራዎች ሁሉ መጣ። ይኸውም ነቢዩ ኢሳይያስ በመጽሐፉ እንዲህ ሲል በጻፈው ቃል መሰረት በበረሃ እንዲህ ብሎ የሚጮህ ሰው ድምፅ የጌታን መንገድ አዘጋጁ። የማንን? የጌታን መንገድ አዘጋጁ፣ ጎዳናውንም አቅኑ፣ ሸለቆም ሁሉ ይሞላል፣ ተራራውና ኮረብታውም ሁሉ ዝቅ ይላል፣ ጠማማው መንገድ ይቀና፣ ሸካራውም ጎዳና ትክክል ይሆናል፣ የሰውም ዘር ሁሉ ይላል የእግዚአብሔርን ማዳን ያያል። በጣም የሚገርመው ነገር ይሄ ስርጓጉጥ የሆነውን አሁን ስለ መልክዓ መሬት እየተናገረ አይደለም፣ ስለ መልክዓ ምድር እየተናገረ አይደለም፣ ስለ ተራራው፣ ስለ ሸለቆ፣ ስለ ምድረ በዳው እየተናገረ አይደለም። ምድረ በዳ የሆነ የሰው ህይወት አለ፣ የሰው ልብ አለ፣ ምንም አይነት ጠብ የሚለው ነገር የሌለው እና ይሄ ማለት አሁን በኢሳይያስ የተጠቀሰው ቃል እዚህ በአዲስ ኪዳን በሉቃስ ወንጌል ምዕራፍ 3 ከቁጥር 3 ጀምሮ አሁን ያነበብኩት ክፍል የሚያሳየው የሰውን ህይወት ነው። ሸለቆ የሆነ ምንም አይነት ጠል የሌለበት፣ ረፍት የሌለበት፣ ሰላም የሌለበት ምድረ በዳ ማለት ጭው ያለ ማለት ነው። ምንም አይነት ነገር ልምላሜ የሌለው በበረሃ እንዲህ ብሎ የሚጮህ ሰው ድምፅ ነው የሚለው። ምን ብሎ? የጌታን መንገድ አዘጋጁ። የጌታ መንገድ ምንድን ነው? የጌታን መንገድ አዘጋጁ። ኢየሱስ ሊመጣ ነው። ግን ምንድነው ማድረግ ያለበት ሰው? ስለ ኢየሱስ መመስከር ነው። ስለ ኢየሱስ መናገር ነው። ስለ ኢየሱስ አዳኝነት፣ ስለ ኢየሱስ ሞትና ትንሣኤ፣ ኢየሱስ ክርስቶስ ተመልሶ እንደሚመጣ፣ የክርስቶስ ደም ከኃጢአት እንደሚያነጻ፣ የክርስቶስ ኢየሱስ ደም እንደሚቀድስ እንደሚያነጻ፣ የሰውን የቆሸሸ ማንነቱን እንደሚያድስ በመጀመሪያ ደረጃ እንግዲህ የጌታን መንገድ ማዘጋጀት ማለት ወንጌልን መስበክ ነው። ለፍጥረት ሁሉ ማወጅ ነው፣ ማዘጋጀት። የጌታ መንገድ ምንድን ነው? የሰውን ልብ ለእግዚአብሔር መንግስት ማብቃት፣ ለክርስቶስ እንዲገዛ፣ ለክርስቶስ ልቡን እንዲሰጥ፣ ማንነቱን እንዲሰጥ፣ ክርስቶስን እንዲወድ፣ አምላኩ እግዚአብሔርን እንዲያከብር፣ ለፈጣሪው ለእግዚአብሔር ክብርን እንዲሰጥ፣ እንዲሰግድ፣ እንዲበረከት፣ አምላኩን እግዚአብሔርን ብቻ እንዲያመልክ በቃ መናገር ነው። እንግዲህ የእግዚአብሔርን መጎዳና ወይም ደግሞ መንገዱን የምናዘጋጀው በወንጌል ነው። ወንጌል ነው የሚሰበከው። የተሰበከው ወንጌል ነው። ጎዳናውን ምን በሉ? አቅኑ ይላል። ጎዳናው መቅናት አለበት። ስርጓጉጥ ይሆናል የሰው ህይወት፣ ጠማማ፣ በክፋት የተሞላ፣ በአመፅ የተሞላ፣ በጥንቁልና የተሞላ፣ በሟርት የተሞላ፣ በቃ በክፋት የተጠቀጠቀ ልብ፣ ጨለማ የሆነ ልብ፣ ለእግዚአብሔር የማይገዛ፣ ለመንግስቱ ቃል እምቢ የሚል፣ አምላኩ እግዚአብሔርን የሚገፈትር የሚንቅ፣ ባዳ ነው በተሰቀለለት ጌታ ላይ ምራቁን የሚተፋ ክፉ ጠማማ ትውልድ አለ። ያንን ምን በሉት ነው የሚለው? ጎዳናውን አቅኑ ማለት ጎዳና ሊመጣ ስላለ የሰው ልብ ነው። ይሄ የሰው ልብ ነው፣ የሰው ማንነት ነው፣ የሰው አይምሮ ነው። በሰው ማንነት ውስጥ የተቀመጠ ይሄ ጎባጣ የሆነ ነገር የሰውን አይምሮ ቆልፎ የያዘ የዘጋ። ስለዚህ ጎዳና ማለት ይሄ በሰው ማንነት ውስጥ የተቀመጠ የተጠራቀመ ለዘመናት ከእግዚአብሔር መንግስት ውጭ የሆነ ይሄ የወደቀውን አዳም ባህሪ የተሸከመ ይሄ ቅናት፣ ምቀኝነት፣ እግዚአብሔርን አለመፍራት፣ በእግዚአብሔር ፈቃድ አለመኖር፣ ለቃሉ አለመታዘዝ፣ ለኪዳኑ ታማኝ ሆኖ አለመኖር፣ እግዚአብሔርን ትቶ ጣዖት ማምለክ፣ ግዑዝ ነገር ማምለክ፣ ቁሳቁስ ማምለክ፣ ቅርጻ ቅርጽ ማምለክ፣ ስዕል ማምለክ፣ ለስዕል መስገድ፣ መንበርከክ፣ እንዲህ አይነቱ ነገር በሰው ማንነቱ የተቀመጠ ነው። ይሄ ነው መወገድ ያለበት። ምክንያቱም ክርስቶስ ሲመጣ በዚህ ተዳብሎ አብሮ አይኖርም። በቃ የሆነ ጣዖት እያመለከ ሰው የሆነ የረከሰ ነገር፣ ቁሳቁስ ነገር፣ ስዕላ ስዕል ነገር፣ ቅርጻ ቅርጽ ነገር እያመለከ እግዚአብሔር እዚያ ሰው ማንነት ውስጥ መጥቶ አያድርም። እግዚአብሔር መጀመሪያ ምን መሆን አለበት? ይሄ መገፈፍ መቻል አለበት፣ መወገድ አለበት፣ ተጠርጎ በቃሉ መውጣት አለበት። በቃሉ ጉልበት፣ በቃሉ ኃይል ሰዎች ማንነቱ የተቀረቀረው የተቋጠረው ቁጭ ያለ ባዕድ አምልኮ ደባል ነገር መነቀል አለበት። ስለዚህ ሰዎች ልባቸውን ለእግዚአብሔር ልጅ ለክርስቶስ ኢየሱስ መንግስት እንዲያዘጋጁ ማድረግ አለባቸው። ወንጌል መስማት አለባቸው። አዋጅ ነጋሪውም ይሄንን በጽድቅ በቅድስና በእውነት ሆኖ መናገር መቻል አለበት ማለት ነው። ስለዚህ ምን ብል ሸለቆው ሁሉ ይሞላል፣
ሸለቆ የሆነ ምንም ባዶ የሆነ ሸለቆ ታውቃላችሁ፣ ሸለቆ የሆነ የሰው ህይወት እሱ ምን ይሞላል? ቃል ሲሰማ ህይወት እየለመለመ ይመጣል። ምድረ በዳ የነበረው ወደ ጠልነት ይቀየራል። ሰላም ያገኛል፣ ረፍት ያገኛል፣ የእግዚአብሔርን ጽድቅ ይጎናጸፋል። በልብ ውስጥ ያለው መልካሙ ነገር እየተገለጠ ይመጣል። ተራራውና ኮረብታው ከፍ ያለ በትዕቢት የተነፋ በትዕቢት በቃ ተራራ ያከለ በጣም የተወጠረ ማለት በቃ ከኔ ውጭ ሌላ የለም። ብዙ ሰዎች ትዕቢተኞች ናቸው እና ትዕቢተኛው ሁሉ ዝቅ ማለት አለበት። ኮረብታው ራሱ ዝቅ ይበል። ስለዚህ ምን ብሎ ይናገራል? ዝቅ ይበል፣ ጠማማ መንገድ ቀና ይላል፣ ሸካራውን ጎዳና ትክክል ይሆናል። የሰውም ዘር ሁሉ የእግዚአብሔርን ማዳን ምን ያደርጋል? ያያል። ይሄ ሁሉ አሁን የተነገረው ቃል በሰው ህይወት ውስጥ መስራት ሲጀምር የእግዚአብሔር ማዳን ፍንትው ብሎ የእግዚአብሔር ማዳን ተገልጦ ለካ የእግዚአብሔር ማዳን ይሄ ነው ብሎ ሰው እጁን በአፉ እስኪጭን እስኪገረም ድረስ ይሆናል ማለት ነው። የእግዚአብሔር ማዳን የሚገለጠው እንዲህ አይነት ጠማማ የሆነው የሰው ህይወት በእግዚአብሔር ቃል ታርቆ በእግዚአብሔር ቃል ተገርዞ በእግዚአብሔር ቃል ተቀጥቅጦ ያ ሰው ማንነት ውስጥ ስር ሰዶ የነበረው ነገር ሲነቀል ከዚያ በኋላ የእግዚአብሔር ማዳን በትክክል ይታያል፣ ይገለጣል ማለት ነው። ለዚህ ምን ያስፈልጋል? ወንጌል ያስፈልጋል። ሰው እንዲድን ካስፈለገ ወንጌል መስበክ ነው። ሰዎች ወደ እግዚአብሔር መንግስት ይግቡ ብሎ ጥማት ያለው ቅናት ያለው ሰው ካለ ኢየሱስን በአደባባይ መስበክ ነው። ኢየሱስ ሳይሰበክ ሰው ሊድን አይችልም። የመንግስቱ ቃል በኃይልና በስልጣን በአደባባይ ካልተሰበከ ሰው እንዴት ሊድን ይችላል? ያለ ሰባኪ ሰው ሊድን አይችልም። ያለ አስተማሪ ሰው ሊፈወስ አይችልም። ያለ ጸሎት ሰው ወደ እግዚአብሔር መንግስት ሊመጣ አይችልም። ምክንያቱም ክርስቶስ ስራ ሰጥቶና ይሄዶ ለእያንዳንዳችን ማለት ነው። በክርስቶስ ኢየሱስ አምነን የዳነ ሰዎች በዚህ ምድር እስካለን ድረስ ስራ አለብን። የእግዚአብሔርን ስራ እንድንሰራ፣ ለሰዎች ሁሉ ወንጌልን እንድንናገር፣ ንስሐ ግቡ። ባለስልጣናት ንስሐ እንዲገቡ፣ ጳጳሳት ንስሐ እንዲገቡ፣ መነኮሳቱ ባህታውያኑ ንስሐ እንዲገቡ፣ ምእመናን ንስሐ እንዲገቡ፣ ዲያቆናት ካህናት ንስሐ እንዲገቡ፣ የቤተ ክርስቲያን ሊቃውንት ንስሐ እንዲገቡ። እንግዲህ ሁሉም ሰው ንስሐ ያስፈልገዋል። አንድም ሰው ከሰማይ በታች ሰው የሆነ ወይም የሰው ዘር ከሰማይ በታች ኢየሱስ የማያስፈልገው አንዳች ፍጡር የለም። ለሁሉም ሰው ኢየሱስ ያስፈልገዋል። ለባለስልጣናቱ ኢየሱስ ያስፈልጋቸዋል። ለመኳንንቱ ኢየሱስ ያስፈልጋቸዋል። ለመሳፍንቱ ኢየሱስ ያስፈልጋቸዋል። ለቤተ ክህነቱ ኢየሱስ ያስፈልጋል። ለቤተ መንግስቱ ኢየሱስ ያስፈልጋል። መፍትሄ ነው ኢየሱስ። ንስሐ የማያስፈልገው አንድም ሰው የለም። ስለዚህ በክርስቶስ ኢየሱስ አምነው የዳኑ ሰዎች ስራቸው በክርስቶስ ላልሆኑት በኢየሱስ አምነው ላልዳኑ ሰዎች እንደ ዮሐንስ ስርጓጉጥ የሆነውን ነገር እንዲያቀኑ ተልእኮ ተሰጥቷቸዋል ማለት ነው። ስለዚህ ዮሐንስ ምን አደረገ? ተናገረ። ከዚያ እንደውም ቁጥር 7 ላይ ሲናገር ዮሐንስም በእርሱ እጅ ሊጠመቁ የወጡትን ሰዎች እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን መከራችሁ? እንግዲህ ለንስሐ የሚገባ ፍሬ አፍሩ፣ ደግሞም በልባችሁ ይላል። ይሄው ቅድም ተራራው ዝቅ ይበል ያልሁት ለዚህ ነው። በልባችሁ አባታችን አለን ማለት ትምክህታችሁ አብርሃም ነው። አብርሃም አለን አትበሉ። በቃ አትኮፈሱ። የአብርሃም ዘር ነን ብላችሁ አብርሃም አባት አለን ብላችሁ አትኮፈሱ። በሱ አትመኩ። እሱን ተስፋ አታድርጉ። በሱ አትታመኑ እያለን ማለት ነው የሚነግራችሁ። አባታችን አብርሃም አለ ብለው ይሟገታሉ ማለት ነው። አለን ማለትን አትጀምሩ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንደሚችል እንደውም ከነዚህ ድንጋዮች ለአብርሃም ልጆች ያስነሳላል። ለምን ቃል ያስነ እንደሚችል እነግራቸዋለሁ። አሁን እንኳ ምሳር በዛፎች ስር ተቀምጧል። ምሳር ምንድን ነው? ቃሉ ነው፣ ስልጣኑ ነው። እግዚአብሔር ኃይል ነው፣ በትር ነው። አሁን እንኳ ምሳር በዛፎች ስር ተቀምጧል። መልካም ፍሬ የማያፈራም ዛፍ ሁሉ ተቆርጦ ወደ እሳት ይጣላል። ከዚያ ምን ይላል? ሕዝቡም ታዲያ ምን እናድርግ ብለው ጠየቁት። ዮሐንስ 2 ልብስ ያለው ምንም ለሌለው ያካፍል፣ ምግብ ያለውም እንዲሁ ያድርግ ብሎ መለሰላቸው። ከዚያ ቀረጥ ሰብሳቢዎች ሊጠመቁ ወደ እርሱ መጥተው መምህር ሆይ እኛስ ምን እናድርግ አሉት። እርሱም ከታዘዛችሁት በላይ ቀረጥ አትሰብስቡ አላቸው እያለ ከዚያ በኋላ በደንብ አድርጎ ነገራቸው ማለት ነው። በምን አይነት ህይወት መኖር እንዳለባቸው ግልጽ አድርጎ ነገራቸው። ስለዚህ ለምንድን ነው ይህንን የዮሐንስን ትምህርት ወይም ደግሞ በሉቃስ የተጻፈውን ነገር ደጋግም የማነሳው? ጠማማው የሰው ልብ መቃናት መቻል አለበት። ስርጓጉጥ የሆነ በአመፃ፣ በክፋት፣ በተንኮል፣ በሴራ፣ በዘረኝነት የተተበተበ የተቆላለፈ የታሰረ የሰው ማንነት መፈታት አለበት። ምን ሰምቶ? ወንጌል ሰምቶ። ማንን ሰምቶ? ኢየሱስን ሰምቶ። ስለዚህ ኢየሱስ ለሁሉም አስፈላጊ ነው።
ስለዚህ የሰው ዘር በክርስቶስ ኢየሱስ እንዲያምን ጥሪ ቀርቦለታል ማለት ነው። ከዚያም ስንሄድ እንግዲህ መጽሐፉ የሚናገረው አሁን በዮሐንስ ወንጌል ላይ ያየነው እንደገና በማርቆስ ላይ ያየነው ነገር ምንድነው ብለን ስንመለከት እነዚህ ነገሮች አስፈላጊ ነገሮች ናቸው። ሌላው በዚህ በሉቃስ ወንጌል ምዕራፍ 24 ላይ ስንመጣ 24 ላይ አንድ ነገር ላንሳና ጠቅለል አድርጋለሁ ሐሳቤን ማለት ነው። 47 ላይ እንደዚህ ይላል፣ ከኢየሩሳሌም ጀምሮ ለሕዝብ ሁሉ ንስሐና የኃጢአት ስርየት በስሙ ይሰበካል ይላል። እንግዲህ የኃጢአት ስርየት ያለው በማን ነው? በስሙ ነው። እንግዲህ ተመልከቱት 47 ቁጥር ላይ ስንመጣ የሚናገረው ከኢየሩሳሌም ጀምሮ ለሕዝቦቹ ሁሉ ንስሐና የኃጢአት ስርየት፣ ንስሐ ግቡ። ከዚያ የንስሐ ትምህርት ከተሰጠ በኋላ ደግሞ ምን ያስፈልጋል? የኃጢአት ስርየት ይላል። በስሙ ይሰበካል። እናንተ ለዚህ ምስክሮች ናችሁ፣ እኔም አባቴ የሰጠውን ተስፋ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ምናምን ቆዩ ነው ያላቸው። ተመልከቱ እዚህ ጋር ምንድነው የሚል ሁለት ነገሮች እናንሳ። ንስሐና የኃጢአት ስርየት የሚሉ በአንድ ሐሳብ መጡ። ንስሐና የኃጢአት ስርየት ለሕዝቡ ሁሉ ይሰበካል። ምን ተብሎ? ንስሐ ግቡ። በማን አምናችሁ? በኢየሱስ አምናችሁ ንስሐ ግቡ። ከዚያ የኃጢአታችሁን ስርየት ምን ታደርጋ? በስሙ ታገኛላችሁ። የኃጢአት ስርየት ያለው በምንድነው? በስሙ የኃጢአት ስርየት አለ፣ በደሙ የኃጢአት ስርየት አለ። ስለዚህ ምንድነው? ንስሐ ግቡ ብሎ ተናገረ ማለት ነው። አሁን እዚህ ጋር መልእክቱ ማንኛውም ሰው ንስሐ መግባት አለበት። ኦርቶዶክሳዊ የሆነ ንስሐ መግባት አለበት። ካቶሊክ የሆነ ንስሐ መግባት አለበት። ሌሎቹ እዚህ ብዙ የስህተት አስተማሪዎች ብዙ ነገሮች አሉ። ጆባ ራሱ ንስሐ መግባት አለበት። ኦንሊ ጂሰስ ራሱ ንስሐ መግባት አለበት። ብዙ ነገሮች። ስለዚህ ኃጢአት የሰራ ሰው ንስሐ መግባት አለበት። ስለዚህ መጀመሪያ ንስሐ በቃ ከሚሰራው ከኃጢአት መንገድ መመለስ፣ ከዚያ ለኃጢአቱ ደግሞ ምን ያገኛል? ስርየት ያገኛል፣ ይቅርታን ያገኛል። ከማን? በስሙ ነው የሚያገኘው። በክርስቶስ ኢየሱስ ሲያምን የኃጢአቱን ስርየት ያገኛል። ስለዚህ ማንኛውም ሰው ለኃጢአቱ ስርየት ለማግኘት ንስሐ መግባት ያለበት፣ ንስሐ ለመግባት ደግሞ ወንጌል መስማት አለበት። እንግዲህ ሰባኪዎች በምድር ላይ በዓለም ሁሉ ያሉ አገልጋዮች፣ ሰባኪዎች፣ አስተማሪዎች ሁል ጊዜ ሰው ንስሐ እንዲገባ የንስሐ ጥሪ ማቅረብ መቻል አለባቸው። በመልእክታቸው፣ በትምህርታቸው፣ በጸሎት፣ በየትኛውም ጊዜ አማኝ የሆነ ሁሉ ለሰዎች የንስሐ ድምፅ ማሰማት መቻል አለባቸው። ንስሐ ግቡ። ወንጌል የሚናገረው ነሱ ወይ መኑስ መቀርበት ይእቲ መንግስተ ሰማያት፣ እነሆ መንግስተ ሰማያት ቀርባለች፣ ንስሐ ግቡ። ይኸው እንደተጻፈው ንስሐ ግቡ ተብሎ ሊታወጅ ያስፈልጋል። ከዚያ እግዚአብሔር መንፈስ ቅዱስ ሰዎችን በኃጢአተኝነታቸው ይወቅሳቸዋል። ከዚያ ከተወቀሱ በኋላ ንስሐ ይገባሉ። ከዚያ በኋላ ደግሞ ለንስሐቸው በንስሐ ደግሞ የኃጢአትን ስርየት ያገኛሉ። የኃጢአትን ይቅርታ እግዚአብሔር የበደሉትን ያደረጉትን ኃጢአት ይቅር ይላቸዋል። በምን ምክንያት ከተባለ በልጁ በክርስቶስ ኢየሱስ ሲያምኑ በስሙ የኃጢአት ስርየት እንደሚደረግ ይሄው መጽሐፉ ያስረዳል። እንግዲህ ይህን መልእክት የምትሰሙ ሰዎች በመጀመሪያ በመላ ዓለም ያላችሁ ሰዎች መልእክቱን የምታዩ የምታዳምጡ ሰዎች ለሁሉም ሰው ንስሐ ግቡ የሚል ድምፅ በምድሪቱ ላይ ባላችሁበት ዓለም እንድታስተጋቡ መልእክትን ያስተላልፋለሁ። ምክንያቱም ንስሐ ግቡ ተብሎ ስብከት ካልተሰበከ ለንስሐ ፍሬ የሚያበቃ የወንጌል ቃል ካልተሰበከ ሰዎች ሁሉ ንስሐ ግቡ ተብሎ ካልተነገራቸው እንዴት ወደ ኃጢአት ስርየት ወደ ኃጢአት ይቅርታ እንዴት ሊመጡ ይችላሉ? ስለዚህ ማንም ሰው በክርስቶስ ኢየሱስ ያለ ሰው ስለ ንስሐ ማስተማር አለበት፣ ስለ ኃጢአት ይቅርታ መናገር መቻል አለበት። ስለዚህ ይህን ትምህርት የምትመለከቱ የምታዳምጡ ቅዱሳን እህት ወንድሞች ሼር በማድረግ ላይክ በማድረግ ለብዙ ሰዎች እንዲደርስ አብረን የእግዚአብሔር መንግስት እንስራ እላለሁ። እግዚአብሔር ይባርካችሁ።